ረበት አድረው የአፉን ትምህርት ሰምተው የእጁን ታምራት ተመልክተው ከእግሩ ስር ቁጭ ብለው እነሆ ሲማሩ ሲያገለግሉ ሲጠይቁ መልስም ሲሰጣቸው ቆዩ። መጨረሻ ጌታ ኢየሱስ ክርስቶስ ወደዚህ ዓለም ወደዚህ ምድር የመጣበት ዓላማ አከናውኖ እነሆ ደቀ መዛሙርቱን እነሆ በዛ በኢየሩሳሌም እንዲቆዩ ከላይ ከአርያም አጽናኝ የሆነው ሁሉ ገላጭ የሆነው መንፈስ ቅዱስ እንደሚልክላቸው በማይታበል ቃሉ በማይሻር ቃሉ ቃል ገባላቸውና እሱ በዝማሬና በክብር በይባቤ የመሬት ስበት እርዞፍ ግራቪቲ ሳያጋጥመው በክብር ወደ ላይ የፊዚክስን ቀመር እየሰባበረ ወደ ላይ ያረገ። ክብር ለመድኃኔዓለም ይሁን። ያረገውን ጌታ ሐዋርያት አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም፣ እናንተ አላቸው ኃይል ከሰማይ እስኪወርድላችሁ ድረስ ኃይለ መንፈስ ቅዱስ እስኪሆንላችሁ ድረስ እናንተ ግን በኢየሩሳሌም ቆዩ አለ። ቤት ቆዩ? በኢየሩሳሌም ድኩማን ብርቶች እንድንሆን፣ ፍሩዋን ደፋሮች እንድንሆን፣ ማጣት ማግኘት እንዲሆን፣ ዝለት ኃይል እንዲሆን፣ ውርደት ክብር እንዲሆን ክርስቲያኖች በኢየሩሳሌም ቤተ መቅደስ በዚህ እግዚአብሔርን እንጠብቅ። ቋጠሯችን እንዲፈታ ለእንቆቅልሾቻችን መልስ እንድናገኝ በዚህች በኢየሩሳሌም እግዚአብሔርን እንጠብቅ። ጠበቁት ሐዋርያት በጽናት ኃይለ መንፈስ ቅዱስ ሆነላቸው። ኃይለ መንፈስ ቅዱስ ወረደላቸው። ከዚያ በኋላ ኃይለ መንፈስ ቅዱስ ከወረደላቸው በኋላ ወደ አገልግሎት ከመሰማራት አስቀድሞ ጾም፣ ጸሎት፣ ሱባኤ ይዘው ሱባኤ ጸሎታቸውን ጨርሰው ከእግዚአብሔር ጋር ተነጋግረው ሲያበቁ ዕጣ ተጣጥለው ሀገረ ስብከት ተከፋፍለው ሐዋርያት ለአገልግሎት ወጡ ይላል። ለምን ወጡ አልኳችሁ? ከቃሉ ጋር ናችሁ? እስኪ ይህንን ቃል በደንብ ያልሰማችሁ ሰዎች እስኪ አንድ ያመስግኑ ከፍ አድርጋችሁ። ዝም ብዬ እየደከምኩ ነው ማለት ነው። እስኪ የሰማችሁ ደግሞ አመስግኑ። ለዚህ እኮ ነው መሀል ላይ ምን ጠይቃችሁ፣ ለዚህ ነው በመማር በማስተማር ሂደት ውስጥ አክቲቪቲ የሚባል ነገር አለ፣ ተሳትፎ። አያችሁ አሁን እዚህ ሆናችኋል። መቼም ሰይጣን በጎ እንድንሰማ አይፈቅድልንም። ስጋችን እዚህ አስቀምጦ ሊናችን ይሰርቃል። እህቴ ወስዶ ኩሽና ውስጥ አስገብቷል። እናቴንም እንደዛ ወንድሜንም ወስዶ እዛ ግሮሰሪ ከቶታለን። ሰይጣን ዲያብሎስ እግዚአብሔር በመስቀሉ ራሱን ቀጥቅጦ ከእግራችን በታች ያስገዛልን። በደሙ ጉልበት በመስቀሉ ኃይል ከእግራችን በታች ይጣልልን። በጎ የሆነውን እንድንሰማ የቅድስና የሆነውን የጽድቅ የሆነውን እንድንሰማ እግዚአብሔር ይርዳን። ግዴላችሁም ምእመናን ከቃሉ ጋር ሁኑ። ከሚናገራችሁ ከእግዚአብሔር ጋር ሁኑ። እግዚአብሔርን በቸለተኝነት አትስሙት፣ ዋጋ ያስከፍላል። እሺ በሉት፣ የምድርን በረከት ትበላላችሁ። እሺ ማለት ነው ለእግዚአብሔር መስማት ነው፣ ማድመጥ ነው፣ ለቃሉ መገዛት ነው። የኛ ድርሻ ይሄ ነው ክርስቲያኖች። እስኪ እግዚአብሔር ልቦናችን ይመልስልን። አዎ ሐዋርያት ዕጣ ተጣጥለው አገልግሎታቸውን ለማገልገል በየሀገረ ስብከታቸው ተሰማሩ። መንፈስ ቅዱስ ሲወርድላቸው ሐዋርያት በአንዲት ቀን ስብከት 3000 አማኞች ወደ እግዚአብሔር ብረት ወደ እግዚአብሔር እቅፍ መለሱ። ክብርና ምስጋና ለመድኃኔዓለም ይሁን። እንዲህ እያደረጉ ሐዋርያት የአማንያንን አስተምረው ወደ እምነት እያመጡ እያጠበቁ በአብ በወልድ በመንፈስ ቅዱስ አጥምቋቸው ደቀ መዛሙርት አድርጓቸው ያለውን እግዚአብሔር ቃል ተቀብለው እነሆ ባላመኑ ሕዝብ መካከል ሆነው እነሆ የምስራቹን የዘላለሙን የመንግሥቱን ወንጌል በጽናትና በብርታት በድፍረት እያገለገሉ እነሆ የአማንያንን ወደ እምነት አመጡ። እነሆ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር መለሷቸው። ከገቢረ ኃጢአት ወደ ገቢረ ጽድቅ አመጧቸው። እንዲህ እያደረጉ ምእመናን እየበዙ ሲመጡ ምእመናን እንዲህ የሚል ጥያቄ አቀረቡ። እናንተ የእግዚአብሔር አገልጋዮች፣ እናንተ መምህራን፣ እናንተ ሐዋርያት ሆይ የምስራችን ወንጌል ነገራችሁ።
የምናመልከውን አምላክ አሳያችሁ። ከአምልኮተ ጣዖት መለሳችሁ። ከኃጢአትና ከነውር ለያችሁ። ለእግዚአብሔር እንድንሆን ለእግዚአብሔር እንድንስማማ አደረጋችሁ። እንግዲያውስ ወደ እግዚአብሔር ከመለሳችሁ ከምናመልክበት ከጣዖት ቤት ለይታችሁ ወደ ቅድስናው ስፍራማ ካመጣችሁንማ የምናመልከውን ጌታ እግዚአብሔርንማ በክብር ካሳያችሁንማ ነገር ግን የምናመልክበት ስፍራ ያስፈልገናልና የአምልኮ ቤት ስጡን ብለው ላገለገሏቸው በቃሉ ለለወጧቸው በቃሉ ሕይወት በቃሉ መንገድ ለሆኗቸው ለሐዋርያት ይህንን ጥያቄ ያቀረቡላቸው። አዎ ጴጥሮስ ለበርናባስ ይህንን ቃል ሰሙ። ለጳውሎስ ይህንን ቃል ሰሙ። የእነዚህ ሐዋርያት አለቃ ሐዋርያው ቅዱስ ጴጥሮስ ነው፣ ሊቀ ሐዋርያ። ይህንን ቃል ሲሰሙ ለቅዱስ ጳውሎስ መልካም ነው፣ ቤተ መቅደስ እንስራላችሁ። አዎ መልካም ነው፣ እንሰራላችኋል። የማምለኪያ ስፍራ እናመቻችላችሁ። አዎ አመቻቹልን፣ ይሁን መልካም ነው። የጠየቃችሁን ጥያቄ የሚሆነው ግን በእግዚአብሔር ፈቃድ ነው አሉ። በማን ፈቃድ? ወዳጅ ስትወጣ እግዚአብሔር የፈቀደው ይሁን። ስትኖር በኑሮ እግዚአብሔር የፈቀደው ይሁን። አንዳንድ የሚመስልን እኛ ማመስገን ሲሞላ ብቻ ነው፣ ሁሉ የኛ ሲሆን ብቻ። ሲጎልብን አጉረምራሚዎች ነን፣ ጥቂት ስናጣ አጉረምራሚዎች ነን። መጽሐፍ እንዲህ አይደለም የሚያስተምረን። ብርሃነ ዓለም ቅዱስ ጳውሎስ እንዲህ አለ። በዛ በአንደኛ ተሰሎንቄ መልእክቱ ላይ ምዕራፍ 5 ቁጥር 17 ላይ እንዲህ በማለት ይናገራል። ሳታቋርጡ ጸልዩ ይልና በሁሉ ደግሞ አመስጋኞች ሁኑ ይላል። እስኪ ሳታቋርጡ በሉ፣ ሳታቋርጡ በሉ እንጂ ጸልዩ። ምን በሉ? በሁሉ ደግሞ በሉ። ኧረ በማርያም በሁሉ ደግሞ አመስጋኞች ሁኑ። ክብር ለመድኃኔዓለም ይሁን። ይኸውላችሁ ይህ ለይቶ አልቃሹ መሆን የለበት። ክርስትና በሁሉ እንድናመሰግን የተጠራ ነው። ጎድሎብናል፣ ማመስገን። ታመናል፣ ማመስገን። ተሰብረናል፣ ማመስገን ነው። ሁሉ የኛ ሆኖ ሲያበቃ ጠዋት ላይ ሁሉ የሞላላቸው ተብለን ከሰዓት ላይ አንዳች የሌላቸው እንባላለን። በዓለም እንዲህ ነው። ጠዋት የሳቁ ከሰዓት ያለቅሳሉ። ከሰዓት ሁሉ የነሱ የተባሉ ሁሉ የሞላላቸው የተባሉ ከሰዓት ላይ አንዳች የሌላቸው የተባሉ በምድራችን ላይ ብዙ ሰዎች አሉ። በመታመምም ደህና በመሆንም በማጣትም በማግኘትም በውርደትም በክብርም ግን ማን ይመስገን? ክብር ላንተ ይሁን መድኃኔዓለም፣ እሱ ይመስገን ወገኖቼ። አዎ ወንድሜ ተምረ ስርዓተ ሲቪ ተሸክመ በየማስታወቂያው ስትዞር ደክሞሃል፣ ዝለሃል። እህቴም እንደዛው ደክመሻል፣ ስራተሻል። ወላጅ እናት አባት ልጅ ተምሯል፣ ከዚህ በኋላ ስራ ይዞ ያሳርፈኛል ያለው ወላጅ ለማሳረፍ ስራ ተጠቅበዘበዛል። ግዴለም እግዚአብሔር ማጣት ማግኘት ያደርግልሃል። ግዴለም እግዚአብሔር ጉልበት ሙላት ያደርግልሃል። ግዴለም እግዚአብሔር ታሪክ ይቀይርልሃል። ትላንትና የሌሉ ስንባል እኮ ዛሬ በክብሩ በእግዚአብሔር ሐሳብ እንድንኖር ሆነናል። ትላንት እኮ ከዚህ በኋላ ሕይወት የለም ተብለን የሞት ደብዳቤ ተጽፎብን ሞት አውጆብን፣ እግዚአብሔር ግን በክብር ያኖረናል። ኧረ ክብር ለስሙ ይሁን። ይህ የሚሆነው በእግዚአብሔር ፍቃድ ነው አለ ሐዋርያት ለአለቃቸው ለሊቀ ሐዋርያ ለጴጥሮስ እንዲህ አሉ ለጳውሎስ። አለቃችን መምህራችን ጴጥሮስ ሆይ ያስተማርናችሁ የመከርናችሁ ቃል ወንጌልን የሰሙ የመንግሥቱን ወንጌል በሕይወታቸው የሰራባቸው ሰዎች ከአምልኮ ጣዖት የተለዩ አዎ ከኃጢአት የተለዩ ሕዝቦች ቤተ መቅደስ ስሩልን እያሉ ነውና ምን እናድርግ ብለው ሐዋርያው ጴጥሮስን ጠየቁ። ጴጥሮስም እንዲህ አላቸው፣ ግዴላችሁም የሕዝቡ ጥያቄ ከሆነማ አለ ጴጥሮስ፣ የሕዝቡ ፍላጎት ከሆነማ ሁላችንን በያለንበት ሱባኤ እንግባ፣ ከእግዚአብሔር ጋር እንነጋገራለን። ከማን ጋር እንነጋገር ወዳጄ? ከእግዚአብሔር ጋር መነጋገር ነው መፍትሄው። መቆዘም አይደለም መፍትሄው። ሃይማኖት መለወጡ አይደለም መፍትሄው።
ከእግዚአብሔር ቤተ መቅደስ ፈቀቅ ማለቱ አይደለም መፍትሄው። ከእግዚአብሔር ጋር መነጋገር፣ እንነጋገር ከእግዚአብሔር ጋር ሱባኤ እንቁጠር። እስኪ እናነጋግረው እግዚአብሔር ይኮ አለ ጴጥሮስ። እግዚአብሔር ካል እስኪ ቃል ተናገሩ። እግዚአብሔር በሉ ካልፈቀደ አይሆንም። ማን ካልፈቀደ? ትላንትና በሕይወታችሁ ትላንትና በኑሯችሁ እልፍ እንድትሉ ያልፈቀዱላችሁ ሰዎች ነበሩ። እግዚአብሔር ስለፈቀደ ግን በክብርና በሞገስ በጸጋ ላይ ጸጋ ተጨምሮልን እየኖርን ነው። ትላንትና መሻገር አትችሉም ብለው እንዳንሻገር ያጠሩን እነሱ ቆመው ቀርተዋል። እግዚአብሔር ግን በክብር በማይዝለው ክንዱ አሻገርን። ክብር ለመድኃኔዓለም ይሁን። ይሆናል ማን ሲፈቅድ አልኳችሁ? እግዚአብሔር ሲፈቅድ ይሆናል። ይህ አለ ጴጥሮስ እግዚአብሔር ካልፈቀደ አለ ሊሆን አይችልም። ስለዚህ ማን ይፍቀድ እያለ ነው ጴጥሮስ? ማን ይፍቀድ እያለ ነው? ስለዚህ ወገኔ አንተ ለተጎዳበት ለተጨነክበት ነገር ሁሉ ማን ይናገር? መከራ ለሆነብህ ነገር፣ ሰቆቃ ለሆነብህ ነገር፣ በዓይን ላይ መሪርን ባለሞላብህ ነገር፣ ልብን ለሰበረው ጉዳይ ማይናገርበት? አዎ እገሌና እገሌ እንዲናገሩ በኑሯችን ብዙ ናፍቀናል። እነገሌና እነገሌማ ቢናገሩ በቁስል ላይ ቁስል ጨምረውልናል። ቀና ብሎ የሚሄዱ አጉንብሶ እንዲሄዱ ሆነዋል። ማን ይናገር በኑሯችን? እግዚአብሔር ሲናገር መፍትሄ አለ ወዳጆች። እግዚአብሔር ሲፈቅድ ይሆናል አለ ጴጥሮስ። በሕይወቱ ብዙ የተማረ ነው ጴጥሮስ። በባህሪው ጴጥሮስ በሕይወቱ በጣም ችኩል ነው። ለማመንም ለመክዳትም ቅርብ የሆነ ሰው ነው ጴጥሮስ። እጅግ የዋህ ነው፣ እጅግም ትሑት ነው ጴጥሮስ። የሁላችሁ እግዚአብሔር ካልፈቀደ አለ ጴጥሮስ በሕይወቱ የተማረ ነው። ጴጥሮስ ሕይወት ያስተማረው ነው። አዎ በዛ በማቴዎስ ወንጌል ላይ ምዕራፍ 16 ቁጥር 23 ላይ ስትመለከቱ፣ ከፍ ብላችሁ ቁጥር 22 ላይ ስትመለከቱ እንዲህ የሚል ቃል ተጽፏል። እነሆ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም እንደሚሄድ መከራ እንደሚደርስበት ደግሞም እንደሚሰቀል ግፍ መከራ እንደሚደርስበት ለሐዋርያት ቁጭ አድርጎ ማስተማር ጀመረ ይላል ኢየሱስ ክርስቶስ። በዚህ ጊዜ ጴጥሮስ ምን አለ? ጌታ ኢየሱስ ክርስቶስ እንዲህ ሲል ሰማ ጴጥሮስ። አዎ እሞታለሁ፣ እሰቀላለሁ፣ መከራ እቀበላለሁ የሚለው ሲሰማ ጴጥሮስ ሄደና ጌታ ሆይ አለ ይህማ በአንተ አይሆንብህ አለ። ጌታ ሆይ ይህማ በአንተ አይከናወን፣ በአንተ አይድረስብህ አለ። ያኔ ኢየሱስ ክርስቶስ ምን አለው? ወደ ኋላ ዞር አለና ጴጥሮስ አለው፣ ጴጥሮስ አለው ሂድ ከኋላዬ አንተ ሰይጣን፣ የሰውን እንጂ ደካማ የሆነውን ምድራዊ የሆነውን እንጂ የእግዚአብሔርን አታስብም ሂድ አለው። ጴጥሮስ ሰይጣን ሆኖ አይደለም። ይህ ያሳሰበ በልብ ላይ የገባው ሰዎች እንዳይድኑ የአዳም ልጆች ከአሳር ወደ ክብር ከሞት ወደ ሕይወት እንዳይሸጋገሩ ከጨለማ ወደ ብርሃን እንዳይመጡ የ5500 ዘመን የዳቢሎስ ቀንበር እንዳይሰበርላቸው ይህ ሐሳብ የዳቢሎስ እንጂ ያንተ አይደለም። በአንጻር ጴጥሮስ ሰይጣንን ገሰጸው፣ ሂድ ከዚህ አለው። የሁላችሁ ይህ ጴጥሮስ እንዲህ ብሎ ጌታ ስለገሰጸው ይሄድና እነሆ በዛ በማቴዎስ ወንጌል ላይ ምዕራፍ 17 ቁጥር 4 ላይ ስትመለከቱ በዛ በተራራው ላይ ጌታ ኢየሱስ ክርስቶስ ሲገለጥላቸው ደብረ ታቦር ተራራ ላይ ወሰደና በዛ ሲገለጥላቸው እንዲህ አለ ጴጥሮስ፣ ጌታ ሆይ አለ በዚህ መሆን ለኛ መልካም ነው አለ። እስኪ በዚህ መሆን በሉ፣ አትሰሙ፣ በዚህ መሆን በሉ ለኛ መልካም ነው። በቤቱ እንድንሆን መድኃኔዓለም ይርዳል። ጌታ ሆይ በዚህ መሆን ለኛ መልካም ነው። ንግበር ማይደረን አደ ለሙሴ አደ ለኤልያስ አደ ለከ ወአደ ለሙሴ ወአደ ለኤልያስ። እስኪ ማደሪያ እንስራ፣ አንድ ለኤልያስ አንድ ለአንተ አንድ ለሙሴ እንስራ፣ ማደሪያ በዚህ እናድርግ። በዚህ መሆን ለኛ መልካም ነው አለ ጴጥሮስ። ይህ ቃል ሲጠይቅ ስታነቡት መጽሐፍ ቅዱሱ እንደነገርኳችሁ ብትወድስ ይላል። ምን ብትል? እስኪ ብትወድስ በሉ። አትሰሙም? ብትወድስ በሉ። ይኸውላችሁ አባት ሆይ ላሰብኩት በጎ ሐሳብ መቃናት አንተ ብትወድስ በሉት። ትዳሬ እንዲባረክ እንዲቀና አንተ ብትወድስ
የያዝኩት ሥራ መልካም እንዲሆን ትርፋማ እንዲያደርገኝ አንተ ብትወድስ በሉት። ብትወድስ ለምን ጴጥሮስ ተገስጿል። አንተ ጴጥሮስ ሂድ ከኋላዬ ተብሏል። ስለዚህ ጴጥሮስ ተምሯል። ስለዚህ ሐዋርያት ሲጠይቁት የቤተ መቅደስ ለመስራት ማካል ፈቀደ አለ። የተማረው ጴጥሮስ ማካል ፈቀደ አለ። ይህ ብቻ አይደለም፣ አለመፈቀዱ በቅርብ ደግሞ አይቷል። የዮሐንስ ወንጌል ምዕራፍ 21 ቁጥር 1 ላይ ጀምራችሁ ተመልከቱ። ቁጥር 6 ላይ እመለከተዋለሁ። እንዲህ ይላል፣ እነሆ ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ሐዋርያት በዝግ ቤት ስለነበሩ በፍርሃትና በረዓድ ጌታ ኢየሱስ ክርስቶስ ያለ ምንም ርኅራኄ የሰቀሉት፣ የገረፉት፣ የደበደቡት እኛንማ ቢያገኙ እንዴት አድርገው ይገሉን ይሆን ብለው በፍርሃት የነበሩ ሐዋርያት ደቀ መዛሙርት በተዘጋ ቤት ውስጥ በፍርሃትና በረዓድ ሆነው ነበረ። እና ከዕለታት አንድ ቀን ጴጥሮስ የቀድሞ ክብሩን ናፈቀው። ጴጥሮስ ሲጠራ አሳ አስጋሪ ነበር፣ ታውቃላችሁ። አዎ በጥብርያዶስ ባህር ላይ የሰለጠነ አሳን በደንብ አድርጎ የሚያሰግር የሚያጠምድ ባለሙያ ጥበበኛ ነበረ ጴጥሮስ። ሲያየው ምንም ነገር የለም። ያ ትንሹ እያበረከተ የሚያበላቸው፣ ጠላት ድል የሚያደርግላቸው፣ ያ በኋላ እንዲራመዱ የሚያደርጋቸው፣ ያ ባህር የሚከፍለው ጌታ ከነሱ የለም። ስለዚህ ጴጥሮስ የድሮ ግብሩ ናፈቀ ይላል። የድሮ ስራው ናፈቀና ጴጥሮስ በሉ እኔ አሁን አሳ ላጠምድ ልሄድ ነው አለ ለሐዋርያቱ። ሁሉም ተከትለው አንተ ከሄድክማ እኛም እንሄዳለን ብለው ተያይዘው ሄዱ። ምድራችን እንደዚህ ነች። አንዱ ኃጢአት ሲሰራ አይተን እኛን ለጽድቅ ከማብቃት በላይ ለንስሐ ከማብቃት በላይ እኛም አብረን አንተ ከሰራማ የምንል እንዴት ሰው አለመታደሉ ነው እንጂ በኃጢአት ይወዳደራል? እንዴት በነውር ይወዳደራል? ወገኖቼ ሰው መወዳደር ካለበት እኮ ግብሩ መገለጥ ካለበት በጽድቅ ነው፣ በበጎ ሥራ በመልካምነት ነው፣ ለእግዚአብሔር በመመቸት ነበረ። ጴጥሮስ ይሄዳል አለ። ሁሉም ተከትለውት ወጡ። እነሆ በባህር ላይ ሆኑ። ሌሊቱን ሙሉ መረባቸውን ሲጥሉ አደሩ። አንዳችም ዓሣ አልያዙም ይላል። መረባቸው ባዶ። መረቡ የሚሞላው ማን ሲፈቅድ ነው? ማን ሲፈቅድ ነው? ወዳጄ ያንተ ተበላሽ ያልከው ስራ ተበላሽቷል ያልሽው ስራ የሚስተካከለው ማን ሲፈቅድ ነው? ጎደሎ ነው ያልሽው ሕይወት የሚሞላው ማን ሲፈቅድ ነው? የለም ያልሽው የሚኖረው ማን ሲፈቅድ ነው? ክብር ለመድኃኒዓለም ይሁን፣ እሱ ሲፈቅድ ነው። ሌሊቱን ሙሉ መረባቸው ወደ ባህር እየጣሉ እነ ጴጥሮስ ደከሙ። አዎ አንዳችም በመረባቸው ዓሣ አልያዙም። አሁን ጌታ ኢየሱስ ክርስቶስ ጠዋት ማለደና መጣ። እናንተ አላቸው አንዳች የሚበላ ነገር አላችሁን አላቸው። ሁሉ የሚያውቀው ጌታ እነ ጴጥሮስ ይጠይቃል። ምንም እንደሌላቸው ያውቃል። ባዶ እንደሆነ ያውቃል። ሌሊቱን ሙሉ ሲደክሙ አድረዋል። አንዲት ዓሣ እንደያዙ ያውቃል። መጣና አንዲት የሚበላ ነገር አላችሁ አላቸው። አረ የለንም፣ ሌሊቱን ሙሉ ደክመና አንዳች እንኳን ዓሣ በመረባችን ማጥመድ አልቻልንም። ጌታ እግዚአብሔር ክብር ምስጋና ለስሙ አጠራሩ ይሁን። እንዲህ አላቸው፣ አሁን መረባችሁ በቀኝ ጣሉት። በምን ጣሉት? ምናችሁ? አሁን እግዚአብሔር ተናገረ። አያችሁ፣ አሁን እግዚአብሔር አዘዘ። አሁን እሺ ማለት ብቻ ነው። ጴጥሮስ እንዲህ አለ፣ ጌታ ሆይ እኛ ግን ሌሊቱ በሙሉ ስንሰራ ለማጥመድ ዓሣ ለመያዝ በብዙ ስንታክት በብዙ ስንደክም ነበረ። ስለ ቃል ግን አለ መረባችን እንጥላለን። እስኪ ስለ ቃል በሉ፣ መረባችን እንጥላለን። ስለ ቃሉ እንወጣለን፣ ስለ ቃሉ እንገባለን፣ ስለ ቃሉ እንሮጣለን፣ እንቀደማለን፣ ስለ ቃሉ እንማራለን፣ እናውቃለን፣ ስለ ቃሉ እንደከማለን፣ ነግዳለን፣ ወረት ትርፍ እናገኛለን። እንደ ቃልህ በሉት፣ እንዳዘዝክልኝ በሉት፣ እንዳሰብክልኝ በሉት ለእግዚአብሔር እንደ ቃልህ መረባችን እንጥላለን አሉና መረቡን አንስተው ሲጥሉ መረባቸው እስኪቀደድ ድረስ ጎትቶ ለማውጣት እስኪሳናቸው ድረስ አረ መረባቸው በዓሣ ሞላ እኮ ነው የምላችሁ እናንተ። ክብር ለመድኃኒዓለም ይሁን። አዎ የሚሞላ አባስ ነው መድኃኒዓለም። ቦሏል ብላ አታጉረምርም፣ የለም ብላ አታጉረምርም። እግዚአብሔር ሲሰራ ምን ይፈጅበታል? የዶኪማስን የሰርግ ቤት ውሃ ወደ ወይን ይቀይራል። መሮብኛል አትበል፣ ይሆን ያጣፍጥልሃል መድኃኒዓለም። አዎ ይህን ስላየ ጴጥሮስ በቅርበት አይ ይህ ቤተ መቅደስ ለመስራትማ እግዚአብሔር ካልፈቀደ አይሆንማ፣ ካልፈቀደ አይሆንም። ብዙ ጣል መቅደም አልቻልክም።
በቃ እግዚአብሔር አልፈቀደልንም። ቢፈቅድ በለው ብትወድ በለው ብዙ ተምረሽ እውቀት ማግኘት አልቻልሽም እህቴ፣ እንግዲያውስ እግዚአብሔር አልፈቀደም ብትወድና ብትፈቅድ በለው። ብዙ ነግረናል ወረት የለም፣ እንግዲያውስ ብትወድን በለው አንተ ብትፈቅድን በለው። ያኔ ምሕረቱ ይሞላል፣ ያኔ ባዶነት ይሞላል፣ ያኔ ማጣት ማግኘት ይሆናል። እግዚአብሔር ካልፈቀደ የቤተ መቅደስ ሊሰራ አይችልም። በያላችሁበት ሱባኤ ግቡ፣ ሱባኤ ገቡ፣ ሱባኤ ተቆጠረ፣ ከእግዚአብሔር ጋር ተነጋገሩ። እነሆ የአዲስ ኪዳኗ ቤተክርስቲያን በዛሬው ዕለት እግዚአብሔር አምላክ ለአምልኮ እንድትሆን በሶስት ድንጋይ እንደ ሰም ቀልጠው እንደ ሐረግ ተስበው በዚያ ሶስት ድንጋዮች እግዚአብሔር ቤተ መቅደሱን ሰራ። ክብር ምስጋና ለስሙ ይሁን። አዎ ቤተ መቅደስ ሰራ፣ አከበረ፣ ቀደሰ። ማህደሩን ይቺ የተቀደሰች ማህደር፣ ይቺ የተባረከች ማህደር ደግሞ አለ እግዚአብሔር ደግሞ በመካከሉ አለ አትታወክም አለ። እግዚአብሔር ፈጽሞ ይረዳታል፣ ይጠብቃታል አለ። ቤተ ክርስቲያን እግዚአብሔር ይጠብቃል፣ ቤተ መቅደሱን እግዚአብሔር ይቀድሳል። ስለዚህ ይቺ ቤተ መቅደስ ዛሬ በአዲስ ኪዳን እነሆ አዲሲቷ የአዲስ ኪዳን ቤተ ክርስቲያን ተሰርታ ጌታ እግዚአብሔርም መጥቶ ወደዚህ ቦታ ወደ አዲሲቷ ቤተ መቅደስ ባርኮ ያቺ ቤተ መቅደስ በእናታችን በድንግል ማርያም ስም ሰይሞ ለቤታችን ድንግል ማርያም መንበር አድርጎ እነሆ ራሱ ዋና ካህን አድርጎ ጴጥሮስን ተራዳይ አድርጎ ሰማዕቱ ቅዱስ እስጢፋኖስ ዲያቆን አድርጎ ቀድሶ ሥጋውና ደሙ አቀበላቸው ይላል። ክብርና ምስጋና ለመድኃኔዓለም ይሁን። አዎ በዛሬው ዕለት ቤተ መቅደስ በእናታችን በድንግል ማርያም ስም ተሰየመች። ዛሬ ሰኔ ጎልጎታ በመባል ይታወቃል። በጎልጎታ በመቃብሩ ስፍራ ከልጇ ከወዳጇ ከኢየሱስ ክርስቶስ ጋር የተነጋገረችበትን ዕለት እናስባለን። ጌታ ሆይ፣ አባት ሆይ፣ ልጅ ሆይ፣ ወዳጅ ሆይ ስለ ሰው ልጆች ብላ ያነባችበት ያለቀሰችበት ማራቸው፣ ይቅር በላቸው፣ እንደ ኃጢአታቸው አትቁጠርባቸው በማለት ከልጇ ከወዳጇ ከኢየሱስ ክርስቶስ ጋር በልባ ሸለቆ ሆና የተነጋገረችው የጸለየችው ጸሎት ይህንንም እናስባለን። ስለዚህ በዛሬው ዕለት አንድ ቤተ መቅደሱን በስሙ ሰየመ፣ ቀደሰ፣ አከበረ። ሁለተኛ ሐዋርያው ሊቀ ሐዋርያት ጴጥሮስ በዓለም ሁሉ ፓትርያርክ አድርጎ ሾመ። ሰው ሁሉ፣ መላእክት ሁሉ፣ ሐዋርያት ሁሉ አኪዮስ 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 አሉ። በግሪክኛ ነው ይደሎ 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 ማለት ነው በግዙ። በአማርኛ ይገባል 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 ማለት ነው። ሲያመስግኑ መድኃኔዓለም እነዚህ ስርዓት የተከናወነበት ዕለት ቤተ መቅደሱ የከበረበት ለአገልግሎት የበቃበት የአዲስ ኪዳኗ ቤተ ክርስቲያን በግልጥ የተባረከችበት ዕለት ስለሆነ እስኪ እግዚአብሔር እኛንም ይባርከን። እስኪ ምድሪቱ ትባረክ፣ እስኪ ዓለም ትባረክ፣ እስኪ መውጣት መግባታችን ይባረክ። እግዚአብሔር ሁላችንንም ይባርከን ወገኖች። እኛም ቤተ መቅደሶቹንና ቤተ መቅደሳችን በኃጢአትና በነውር በበደል እንዳናቆሽሽ እግዚአብሔር በቸርነቱ ይጠብቃል። እስኪ የተቀመጣችሁ ብድግ በሉ። እስኪ በምስጋና ከፍ በሉ። እስኪ አመስግኑ መድኃኔዓለም። የቃል ኪዳኑን ታቦት ተሸክመው አባቶቻችን ትናንትና ከዋዜማ ጀምረው እነሆ አሁንም በመካከላችን የቃል ኪዳኑን ታቦት ይዘው ተሸክመው ቆመዋል። ታቦት የሚወጣው እኛ እንድንባረክ ነው። ታቦት የሚወጣው በሉ እስኪ የቃል ኪዳኑ ታቦት የሚወጣው በሉ እኛን ለመባረክ ነው። እኛን ምን ለማለት ያመናችሁ አመስግኗ። እግዚአብሔር ሁላችንን ይባርክን። አሁን የራቃችሁ ሰዎች ሁላችሁም ትቀርባላችሁ፣ ወደዚህ ትመጣላችሁ። ለእግዚአብሔር የሚገባውን ለእምዬ እናታችን ለድንግል ማርያም ቋጠሯችሁ እንዲፈታ ማጣታችሁ ማግኘት እንዲሆን ለእንቆቅልሾቻችሁ መልስ እንድታገኙ እምዬ እናታችን ድንግል ማርያምን ተንበርክካችሁ በእንባ ጠይቃችሁ
ተፈታችሁ ቋጠሯችሁ ተፈቶ ለእንቆቅልሾቻችሁ መልስ አግኝታችሁ ወድቀናል ስትሉ በምልጃዋ ተነስታችሁ የለም ባዶ ነው ስትሉ ልክ እንደ ዶኪማስ ቤት ደርሳ በምልጃዋ ሁለታችሁ የተሞላላችሁ የእመዬ እናታችን የድንግል ማርያም ውለታ ያለባችሁ ሁላችሁ ማንም ሰው የማይንቀሳቀስ እንዳይኖር ለክብሯ መገለጫ የሚሆነውን አስራት በኩራቱን እግዚአብሔር ቤተ መቅደስ መገልገያ የሚሆነው አዲሲቷ ቤተ መቅደስ ተሰራች አይደል ያለው። ስለዚህ ለቤተ መቅደሱ እኮ መገልገያ ያስፈልጋል አይደለ?